ያለ እንቅልፍ ምን ያህል ጊዜ መቆየት ትችላላችሁ? 1 ቀን ወይስ 2 ቀን? እንደ አውሮፓውያን አቆጣጠር በ1963 የ17 ዓመት ልጅ የሆነ ራንዲ ጋርድነር የሚባል የሁለተኛ ደረጃ ትምህርት ቤት ተማሪ ለሳይንስ አውደ ርዕይ ፕሮጀክት ይህንን ለማወቅ ወሰነ። ያለምንም የወርልድ ሪከርድ ለመስበር ፈለገ። ወርልድ ሪከርድንም መስበር ብቻ ሳይሆን የሰውን የአእምሮ የመጨረሻ ጫፍ ድረስ የፈታ ነው። 11 ቀን ከ264 ሰዓታት ያለምንም እንቅልፍ። የመጀመሪያዎቹ ጥቂት ቀናት ቀላል ይመስሉ ነበር። ራንዲ ላለመተኛትና ለመንቀሳቀስ ሲል ባስኬትቦልና ፒንቦል ይጫወት ነበር። በሶስተኛው ቀን እንቅልፍ ክምችት እያጋጠመው መጣ። ስሜቱም ተቀያየረ፣ ብስጭትም ወረረው። አእምሮ በትክክል መስራት አቃተው። በአራተኛውም ቀን አእምሮ መረበሽና መዛባት ጀመረ። በቅዠትም ነገሮችን አእምሮ መሙላት ተጀመረ። የመንገድ ምልክት አይቶ ሰው መስሎት ነበረ። እሱም እንዲሁም ታዋቂ የእግር ኳስ ተጫዋች እንደሆነ ያመን ነበር ወይም ይመስለው ነበር። ቀናቶቹም በዛው ልክ እየጨመረና እየተደራረቡ ሲመጡ የስታንፎርድ ተመራማሪ ዶክተር ዊሊያም ዴሜንት እሱን ሞኒተር ለማድረግ ወይም የእሱን ሁኔታውን ለመከታተል መጣ። ምልክቶቹም አስፈሪ እየሆኑ መጡ። ራንዲ የመቅመስና የማሽተት ስሜቱን አጣ። ንግግሩ መያዝ ጀመረ። ቀላል አረፍተ ነገሮችን ለመስራት ተቸገረ። የአጭር ጊዜ ትውስታውንም ሙሉ ለሙሉ ጠፋ። የአንድ ፈተና ቀረበለት። እሱንም ፈተና ከ100 ጀምርና ወደኋላ ቁጥር አሉት። እሱም እስከ 65 ቆጠረና ቆመ። ምን ነው ሲሉት ምን እያደረኩ እንደነበረ ጠፋብኝ አላቸው። እሱም ነገር በቴስቱ ላይ ገርሟቸው ነበረ። በ11ኛውም ቀን ራንዲ የሆነ ዞምቢ መስሎ ነበር። ሆኖም ግን በሚያስደንቅ ሁኔታ ሰውነቱ ራሱን ከአዲሱ ሁኔታ ጋር አስማማ። እርሱም በነቃበት ሁኔታ ውስጥ እያለ የአንጎሉ ክፍሎች በጣም አጫጭር እንቅልፍ ይወስዱ ነበረ። ይህም ማክሮስሊፕ የሚባል ክስተት ነው። የመጨረሾቹ ቀናቶች ላይ በጋዜጣዊ መግለጫ ላይ ተገኘ። እርሱም በሚያስደንቅ ሁኔታ ግልጽ እና ረጋ ባለ መንፈስ ተናገረ። አሳክቶታል። አይኖቹን ሳይከድን ለ264 ሰዓታት አሳልፏል ወይም ቆይቷል አለ። ከዛም በኋላ አንዳንዶቹ ፔጅ ላይ እስከ 14 አወር ተኝቷል ይላሉ። አንዳንዶቹ ፔጅ ላይ ደግሞ እስከ 15 አወር ተኝቷል ይላሉ። ስለዚህ ከ14 እስከ 15 ተኝቷል ብላችሁ አስቡት ከኤክስፐሪመንቱ በኋላ ማለት። ስለዚህ ዘ ሞስት ፌመስ ወይም ታዋቂ ከሚባሉ ስሊፕ ስተዲ ውስጥ በሂስትሪ ታዋቂ የሚባለው የራንዲ ኤክስፐሪመንት ነው። ስለዚህ ስለ እንቅልፍ በደንብ ማወቅ ከፈለጋችሁ ከጎን ስለ እንቅልፍ የሰራሁትን ቪዲዮ ተመልከቱ። ቴንኪው